ሄድኩ ስትል የሚመልስ ወጣው ስትል የሚያወርድ ተሳካልኝ ስትል መጥቶ ነገርን የሚመታ በእንደዚህ አይነት ስፒሪት እየተጠቃችሁ ከስኬት ዓለም ይዘገያል። ዛሬ ለአንዴና ለመጨረሻ የሚደመሰስ መንፈስ አለ። እስከ ዛሬ ከሀገር ወደ ሀገር ከቸርች ወደ ቸርች ከኮንፈረንስ ወደ ኮንፈረንስ የሆነ ነገር ለማሰበር የተንከራተታችሁ ሰዎች ዛሬ ከዚህ ቤት ሰብራችሁ ትወጣላችሁ። አንገት ያስደፋ ዋጋ ያስከፈለ እድሜን የበላ ፊት ለፊት እያለፈ ያደከመ ይመታል። ከዚህ ቸርች ከዚህ አዳራሽ ሳትወጡ ከስኬት ያዘገያችሁ ከበረከት ያዘገያችሁ ከብልጽግና ከፈውስ ያዘገያችሁ እግዚአብሔር ከተናገራችሁ ነገር ያዘገያችሁን እግዚአብሔር ዛሬ ይበቀላል። ውርደታችንን፣ ለቅሷችንን፣ ሐዘናችንን የሚጠብቅ ከነገጧ ጀምሮ እኔና አንቺ ደጃፍ ላይ የምስጋና መለከት ይነፋል። አራ አከበራት እግዚአብሔር፣ አራ አከበረው እግዚአብሔር። ጌታ ምስክሬ የዜናውን ርዕስ የሚቀይር እግዚአብሔር እጅ ይመጣል። የታየልን ሰፈር እንጂ ያልታየልን ሰፈር ከዚህ በኋላ የለንም። የኔና ያንቺ ነገር እንደ ንስር ከፍታ ላይ ይወጣል። ወደ ኋላ የሚጎትት ወደ ኋላ የሚስብ እግዚአብሔር ከተናገረህ ነገር የሚያዘገይ ዛሬ እግዚአብሔር ይበቀለዋል። ዛሬ መንገድሽን የሚያጣምም መንገድሽን መጥቶ መንገድሽ ላይ የሚቆም የዘር መንፈስ ዛሬ ይመታል። ፋይናንስን ያዘ፣ ቢዝነስን ያዘ፣ ጤንነትን ያዘ፣ ቤተሰብን ያዘ፣ እናትን ያዘ፣ አባትን ያዘ፣ ወንድምን ያዘ የዘር መንፈስ ዛሬ ይመታል። የቤተሰብ ሊሚቴሽን፣ የሰፈር ሊሚቴሽን፣ የመንደር ሊሚቴሽን መንደር ላይ የተነገረብሽ አትችልም እኮ ሚሊዮነር መሆን አትችልም እኮ ሰው መሆን አትችልም እኮ መውለድ እኮ አትችልም እኮ አቤት የወጣብንን ቃል ዛሬ ሰብረን እንወጣለን። ብዙዎቻችሁ ጸልያችሁ አጸልያችሁ አስተንበያችሁ እግዚአብሔር የተናገራችሁ ነገር ከእግዚአብሔር ዓለም ተለቆላችሁ መንገድ ላይ በመንገደኛ መንፈስ የተያዘባችሁ ዛሬ ነገራችሁን የያዘ ሰይጣን እጁ ይሰበራል። አንተ እግዚአብሔር በሚበላ ነገር አይታማም። አንቺ እግዚአብሔር በሚለበስ ጥብቆ እግዚአብሔር አይታማም። እሱ እግዚአብሔር ኤሎሂ ኤልሻዳይ አዶናይ ያሁዌ ጀዋ እስቲ ጩና እግዚአብሔር ትልቅ ነው በለኝ እስቲ